በጣም ቆንጆ አስተማሪ የሆነ ታሪክ ላካፍላችሁ። እኔ ይሄንን በጽሁፍ መልኩ ነው ያነበብኩት። እኔ ግን በድምጽ ቀይሬ እንደሚከተለው ላቀርብላችሁ እና ርዕሱ ምን ይላል? ከፈለክ የምታካፍለው ነገር አታጣም ነው የሚለው። አንድ በጣም ድሃ እንጨት ሻጭ ጫካ ውስጥ ባለችው አነስተኛ ጎጆ ይኖር ነበር። ጎጆው እጅግ አነስተኛ ከመሆኑ የተነሳ ከሱና ከሚስቱ በስተቀር ለሌላ ሰው መተኛት አትበቃም። በአንድ ድቅድቅ ሌሊት ዱፍ ዝናብ ጣለ። አንድ ሰው የጎጆዋን በር አንኳኳ። ሚስትየዋ በሩ አጠገብ ነው የተኛችው። በሩን ክፈችው አለ ባልየው። ዝናቡም ኃይለኛ መንገድ የጠፋበት ሰው ሳይሆን አይቀርም። ድቅድቅ ያለ ጨለማ ነው። ኃይለኛ አውሬዎች አሉ ጫካ ውስጥ። ቶሎ ክፈቺ በሩን አለ። ቦታ የለም እኮ አለች ሚስትየዋ። ሰውየውም ሳቅ ብሎ እንዲህ አለ፣ እናቴ ይህ እኮ ቤተ መንግስት አይደለም፣ ሁሌ የቦታ እጥረት ያለበት የድሃ ጎጆ ነው። የቦታም ገደብ የለበትም። ለሁለት ይተኙበታል፣ 3 ሆነው ይቀመጡበታል። ቦታ አይጠፋም፣ ቦታ እንፈጥራለን። ቶሎ በሩን ክፈቺ አልኩሽ እኮ። ሰውየው ዝናቡን እየደበደበው እኮ ነው። ሚስትየውም በሩን ስትከፍት አንድ ሰውዬ ገባ። በጣም አመሰገኗቸው። 3ቱም ተቀምጠው ማውራት ጀመሩ። ለመተኛት ቦታ ለ3 ስለማይበቃ ቁጭ ብለው የባጡ የቆጡን ማውራት ተያያዙ። ታሪክ፣ ተረት፣ የሰሙትን ያዩትን። ሌሊቱ አማረ። በዚህ መሃል እንደገና በሩ ተንኳኳ። በሩ አጠገብ የተቀመጠው አዲሱ እንግዳ ነው። ወዳጄ በሩን ክፈተው፣ ሌላ መንገድ የጠፋበት እንግዳ እያንኳኳ ነው አለ የቤቱ ባለቤት። በጣም የምትገርም ሰው ነህ አለው። እንግዳም ቦታ የለም እኮ አለች ሚስቴም ትል የነበረው ይህንን ነው። ቦታ የለም ነበር ያለችው። እሷም አንተ ስታንኳኳ እሷ የምትለውን ብሰማ ኖሮ ይሄን ጫካ ውስጥ በዱር አራዊት ተበልተህ ነበር። ደግሞም መተኛታችንን ትተን የተቀመጥነው በአንተ ምክንያት መሆኑን አልተረዳህም እንዴ? ቀኑን ሙሉ ስንደክም ነው የምንውለው። እንጨት ሻጭ ነኝ። እንጨት ጫካ ውስጥ ዝፈልጡዬ ገበያ ሄጄ ሽጬ በቀን አንዴ እንኳ ከበላን ትልቅ ነገር ነው። ይልቅ በሩን ክፈት። ጎጆዋ ያንተ መሰለ እንዴ? 3 ሰዎች ተመችቷቸው ከተቀመጡ 4 ሰዎች ደግሞ ባይመቻቸውም ተጠጋግተው መቀመጥ አያቀተንም። ተጠጋግተን ስንቀመጥ ትንፋሻችን ያሞቀናል፣ ብርድ የሚባል አያገኘንም። ክፈት አልኩህ እኮ አለ አባወራው። ምንም አማራጭ ስለሌለው እንግዳው ሰውየውን እያመነታ ቢሆን በሩን ከፈተለት። አንድ ሰው ገባ። በጣም አመስግኖም ተቀመጠ። ምንም የተረፈ ቦታ የለም። ተጠጋግተው ተቀምጠው ወሬያቸውን እየነጠረቁ ሳለ ብዙም ሳይቆዩ በሩ እንግዳ በሆነ መልኩ ተንኳኳ። ለየት ያለ መንኳኳት። ሰው ያንኳኳው አይመስልም። ሚስትየዋና 2ቱ ሰዎች ጸጥ አሉ። የቤቱ አባወራ አሁንም በሩን ክፈቱ ይላል ብለው በፍርሃት ጸጥ አሉ። በሩን ክፈቱ። ማን እንደሚያንኳኳው ካለው አህያዬ ነው። በዚህ ሰፊ ዓለም ብቸኛው ጓደኛዬ እሱ ነው። እንጨቴን ወደ ገበያ ይዞልኝ የሚሄደው ባለውለታዬ እንዴት ውጭ ሆኖ በዝናብ ይደብደብ? እንኳን እሱ እናንተም ገብታችኋል። ክፈቱ በሩን። 4ኛው እንግዳ ሊገባ ነው ማለት ነው። ሁሉም ተቃወሙ። አሁንስ በዛ እንዴ? አህያው የት ሊቆም ነው አሉ። አልገባችሁም አለ ሰውየው። ይሄ የድሃ ጎጆ መቼም ቢሆን ቦታ አይጠፋም። አሁን ተቀመጠናል። አህያው ሲገባ ደግሞ ሁላችንም እንቆምና አዎ እንደውም ቆመን እንቆማለን። በዚህ መልኩ እሱ ይሞቀዋል፣ ይመቸዋል። ምን ያህል እሱን እንደምወደው ይገባዋል አለ አባወራው። እንግዶቹም ተናደዱ። ምን አይነት ነገር ነው? አረ አንደኛው ጫካ ውስጥ ዝናብ ቢደበድበን
በስንት ጣዕሙ እዚህ ጎጆ እስከ መሰቃየት ግን ምን ማድረግ ይችላሉ? ምንም። ባለቤቱ በሩን ክፈቱ ካለ መክፈት ነው። እናም በሩ ሲከፈት በዝናቡ የራሱ አህያ ገባ። ባለቤቱ አህያውን መሃል አድርጎ ሁሉም በዙሪያው እንዲቆሙ አደረገና እንዲህ አለ። ይውላችሁ አንድ ያልገባችሁ ነገር አለ። አህያዬ ፈላስፋ ቢጤ ነው። የፈለጋችሁትን በሉት፣ ምንም አይመስለውም። በጸጥታ ሰምቶ ሲያበቃ ሁሉም ነገር ልቆ ይተወዋል። ቀላል አህያ እንዳይመስላችሁ፣ ፈላስፋ ቢጤ ነው። የፈለጋችሁትን በሉ፣ ተጫወቱ፣ ቀልዱበት፣ ተርቱበት፣ እሱ ምንም አይመስለውም አላቸው። በነገስታት ቤተ መንግስት ሁሌም ቢሆን ቦታ የለም የምትለዋን እችን ታሪክ በጣም ነው የምወዳት። ምን ግዙፍ ቢሆን በነገስታት ቤተ መንግስት ቦታ እጥረታል። ይህንን ፕሬዝዳንት መኖሪያ 100 ክፍሎች አሉ። ከነተሟላ የመታጠቢያ ክፍሉ፣ የአትክልት ስፍራው ብቻ ከ40 ሄክታር ይበልጣል። የብሪታንያው የህንዱ አስተዳዳሪ የነበረው መኖሪያ ነው። እነዚህ ሁሉ 100 ክፍለ ዘመኖች ነበሩ። የአሊጋሪ ዩኒቨርሲቲ ምክትል ቻንስለር ሳሉ እሳቸው በሚመሩት ጉባኤ ንግግር አድርጌ የተናገርኳቸውን ንግግር እወድላቸዋለሁ። ፕሬዝዳንት ሲሆኑ እኔ ኒውደሉ መሆኔን ሲያውቁ ጋበዙኝና ቤተ መንግስቱን እያዟዟሩ አሳዩኝ። እነዚህ ሁሉ ክፍሎች ምን ይሰራሉ አልኳቸው። ምንም አሉ። ጥቅም ሳይሆን እንደው ወጪ ነው የተረፈን። ክፍሎቹን ለማጽዳት ለመጠበቅ ከ100 በላይ ሰራተኞች ያስፈልጋሉ። ይህን 40 ሄክታር የአትክልት ስፍራ ለመንከባከብ የተቀጠረውን ሰራተኛ ብዛት ቶ እነዚህ 2 ትልልቅ ህንፃዎች ደግሞ የእንግዳ ማረፊያዎች ናቸው። እያንዳንዱ እንግዳ ማረፊያ ቢያንስ 25 ክፍሎች አሉት። ከዛ ያነሰ ያለው የለም። የለየለት ብክነት ነው አልኳቸው። ለመሆኑ እርስዎ በስንት ክፍሎች ውስጥ ነው የሚተኙት? በአንድ ክፍል ውስጥ በአንድ አልጋ ላይ ነው የምተኛው። ጭራቅ ወይ ጂኒ አይደለሁ። በአንድ 100 ክፍል ውስጥ የምተኛው። እንደዛ ከሆነ ታዲያ ከነዚህ ሁሉ ነገራቸው የተሟላ 100 ክፍሎች ለሆነ ጥቅም ማዋል ነው። ግን ይህ በመላው ዓለም ላይ ያለ ነገር ነው። ነገስታት ትላልቅ ቤተ መንግስታት አሏቸው፣ ግን እዛ ውስጥ ቦታ የለም። ሁሌ አዳዲስ ቤተ መንግስቶች፣ እዛ ውስጥ እንግዳ ማረፊያዎች እንደተሰሩ ነው፣ ግን በዛ ውስጥ ቦታ የለም። እና እዚህ ታሪክ ውስጥ ያለው ድሃ ሰውዬ ግን ይህንን የድሃ ጎጆ ነው፣ የቦታ እጥረት የለም፣ እናብቃቀዋለን ይላል። እናማ አብቃቁት፣ በቃቸው። ቆመውም ቢሆን ሌሊቱ በተዋበ መልኩ አለፈ። ውጪ ዝናብ እየዘነበ ነው፣ እነሱ ውስጥ እየተጫወቱ ነው። ሞቋቸዋል። ሌሊቱ ውብ በሆነ መልኩ አለፈ። ቢሆንም ያለን ነገር ማካፈል ምንጊዜም ቢሆን ውብ ነው። ባይኖርህም እንኳ ከፈለክ፣ ካለመኖርህ ውስጥ እንኳ ከፈለክ የምታካፈለው ነገር አታጣም። ስለዚህ እንተዛዘን፣ እንረዳዳ ትላለች። የዛሬዋ ትረካዬ ይህንን ትመስላለች።